ላይ ኮስታራው ወይም ኩሩ ባል ነው ወይም ደግሞ ኩሩ ወንድ ልንለው እንችላለን። ፕሮቫይደር ነው የምንለው። ይሄ ወንድ ለብዙ ሴት ትክክለኛው ባል የምለው ነው። እኔ ትክክለኛው ባል ነው። አንፎርቹኔትሊ ብዙ ሴቶች ደግሞ የማይፈልጉት ባል ነው። ምን አይነት መሰለሽ ይሄ ባል በጣም የተረጋጋ ትረስት የምታሳድሪበት አይነት በህይወት ውስጥ የሚፈልገውን ነገር በደንብ የሚያውቅ ማቹርድ የሆነ ፋይናንሻሊ ራሱን የቻለ ይሄ በቃ ለባልነት ወይም ለአባወራነት ራሱን አዘጋጅቶ የኖረ ነው። ግን ፍቅሩን መግለጽ የሚችል ሰው አይደለም። በቃ በድርጊት ነው ፍቅሩን መግለጽ የሚችል። ይሄ እንደ ሮማንቲክ አይነት በኋላ የምናነሳቸው አይነት ወንዶች አይነት አይደለም። ይሄ ራሱን በፍቅር ቃላት በመግለጽ ላይክ ጊዜ አንቺን ሰጥቶ የሆነ ሮማንቲክ ነገር በማሳለፍ ሻይ ቡና እንድትዩ በየቀኑ የሆነ ልብሽን በቃ በፍቅር ቃላት ቅልጥ የሚያደርግ አይነት አይደለም። ግን በቃ ሲሪየስ ነው፣ ትዳሩን የሚፈልግ ነው፣ በጣም ታማኝ የሚባል አይነት ሰው ነው። እንዲህ አይነቱ ወንድ ከሌሎቹ ጋር ይሄ በጣም በኋላ የምናነሳቸው አይነት በጣም በቃ ኢንጆይ እንድታረግ ኮምፎርት የሚያደርጉሽ በቃ ጨዋታ ቀልድ የሚያውቁ ከሚባሉት ጋር ስትመለከቸው ስለማይል ኧረ ይሄ በቃ ገገማ ነው አይነት ነገር ነው የሚሉት ብዙ ሴቶች። አዎ ግን እንደዚህ አይነት ወንዶች ይፈልጋሉ ብዬ የማስበው ሴቶች ልብ ከገዙ በኋላ ነው። ኤግዛክትሊ መጀመሪያ አካባቢ ይሄ አፍላ ዕድሜ ላይ ያለች ገና ያዎቹ አጋማሽ ድረስ ያለች ሴት ማግባት እየፈለገች በቃ በብዙ ወንዶች የተከበበች ከሆነ ይሄኛው አይነት ወንድ ቢቀርባትም ቦታ ተሰጠው። ሪል ግን ለትዳር የሚያስፈልገው ይሄኛው አይነት ወንድ ነው። በቃ ፕሮቫይደር ባል ነው። በቃ የባልነት ትልቁ ሚና የሚባለውን ራሱን መግዛት የቻለ ነው። በብዙ ነገር ውስጥ ራሱን ስላሳለፈ በቃ ራሱን አብቅቷል። ብዙ ነገሩን ራሱን ሰርቶ ጨርሷል። ሃምብል ነው፣ ትሁት ነው። ኢቭን አካዳሚካሊ ኤክሴል ሊያደርግ ይችላል። በሀብት ትልቅ ሊኖር ይችላል። ያለው ስታተስ አይደለም ማተር የሚያደርገው። በቃ ተሰርቶ ያለቀ አይነት ባል ነው። አንፎርቹኔትሊ ግን ይሄ ባል አይመረጥም።